It's scary story time. ስናኮቻችሁን ይዛችሁ ነው። ራይድ ሹፌር ነኝ። 4 አመት ስሰራ አንድ ቀን መጥፎ ነገር አጋጥሞኝ አያውቅም። የዛሬ 2 አመት የተፈጠረ ስቶሪ ነው። የሆነ ቀን ማታ ላይ ስራ ጨርሼ ወደ ቤት ልገባ ነዳጅ ጨርሼ ስለነበር ሞልቼ ልግባ ብዬ እየፈለኩኝ አጋጣሚ የሆነ ጥሪ ይገባልኛል እና ጥሪው ነዳጅ የመሞላበት ቦታ ስለነበረ እግረ መንገዴን ሄዳለሁ ብዬ አነሳሁት። ሴት ናት። እዚህ ቦታ ነኝ አለችኝ። ሄድኩና አነሳዋት እና ቦትል ይዛለች በእጇ። ከጨብሲ ቤት ነው የወጣችው። በጣም ስርዓት ያላት ልጅ ናት። አነጋገሯ ሁሉ ነገሯና ደስ ይላል። ይቅርታ እግረ መንገዴን ነበር የመጣሁት እና እዛ ጋር ነዳጅ ልቅዳና አደርስሻለሁ አልኳት። ኢትስ ኦኬ አለችኝ። ማደያ ገባ። ለ1:20 ጉዳይ ምናምን ሆኗል። ለ7:20 ጉዳይ ሌሊት ማለት ነው ሆኗል። እየሄድን እግሯን ዳሽቦርድ ላይ ሰቅላ የያዘችውን ቦትል እየጠጣች ሙዚቃ ክፈትልኝ አለችኝ። በቃ ሰክራ ነው ብዬ እንደ ሙዷ ትሁን ብዬ ዝም አልኳት። ከዛ ማደያ ገባው። ወጥቼ እየቀዳሁኝ አጋጣሚ ስልኬ መኪና ውስጥ ነበርና ልከፍል ላወጣው ሲሄድ እሷ የለችም። ልጅቷ የለችም፣ ስልኬ ግን አለ። ደነገጥኩኝና በአይኔ እየፈለኳት አጣኋት። ከዛ ከፍዬ አስነስቼ ልወጣ ስል ከሩቅ አየኋት። እየሮጠች መጣችና የት ሄደሽ ነው? ጠፋሽብኝ እኮ እያልኳት እጇ ላይ ለበዓል የሚደፋውን ዳቦና ቆሎ ይዛለች። ዝክር ነው ምናምን ማደያ ውስጥ ያሉት ሰዎች ሰጥተውኝ ነው አለችኝ። እና ዝም ብያት ስወጣ በሷ በኩል የሆነ ብረት ነገር መኪናውን በጣም ፋቀው እና ወርጄ ሳየው በጣም ተፍቋል፣ ግን ምንም የለም ነበር። ተናድጄ በቃ ቶሎ ላድርሳት ብዬ እየሄድን እናት ወዴት ነው ማደርስሽ እያልኳት ይቅርታ ዝም ብዬ ነው ራይድ የደወልኩት፣ የት እንደምሄድ አላውቅም አለችኝ። ቤቴም ተቆልፎብኛል እና ካልደበረህ በኔ ወጪ እንፍታታ፣ ደስ ያለህ ቦታ ይዘኝ ሄድ አለችኝ። ምንም አላማረኝም ነገሩ እና ማማዬ እኔ ወደ ቤት ልገባ ነው፣ ሌሊት ስራ አለኝ ምናምን አልኳት። ማልቀስ ጀመረች። እኔ ቤተሰቦቼ እንደዛ ብቻ ብዙ ነገር መቀባጠር ጀመረች። ከዛ እሺ ወይ ጨብሲ ቤት ላደርስሽና ልመለስ ስላት አንድ ቦትል ብቻ ጠጥተን እንወጣለን፣ መጀመሪያ አልጋ ያዝልኝና ጠጥቼ ስጨርስ ታስገባኛለህ፣ የቆየህበትን ደግሞ ከፍላለሁ አለች። በጣም ደፋር ናት። ነገሩ ምንም ደስ አላለኝም እና እዛው አካባቢ የሚሰራ ጀለሴ ነበረ። ስልኬን ልትበላይ ነው የሚል ነገር ውስጤ ስለነበር በተን ስልክ ተቀብየው የኔን አይፎን 14 እና ስራ የምሰራበትን ሳምሰንግ ስልክ ለሱ ሰጠሁት። ከሱ ደግሞ በተን ስልክ ተቀበልኩኝ። አልጋ ሊይዝላት ሄድን። ከዛ ዞረን አገኘን እና ቁልፉን ይዘን ወጣን። የሆነ ክለብ አስገባኋት። ካልገባክ ብላ በጣም ተጋተተችኝ። እኔ በዛ ሰዓት አይነት ሀሳብ ነው ማስበው። ስልኬን ልትበላኝ ይሆን ወይስ በቃ አብሬያት እንዳድር፣ ብቻ ብዙ ነገር እና እሺ ብዬ ገባን። ስለሰከርኩ ቁልፉን ያዝልኝ ብላኝ ከደበረክ አሁን ከፍልሃለሁ ብላ ከቦርሷ 2000 ብር ብዙ አውጥታ እንካ ብቻ ፈታ በላለችኝ። አይ በቃ መላላት ብዬ ኮንፈርተብል ሆንኩ። እናም በቃ ታብዳለች፣ ትጨፍራለች ምናምን እና እኔ ቁጭ ብያለሁ። የሆነ ልጅ እንደማስጨፈር ነገር ብሎ ይጠጋታል እና ደበረኝና ዞር አልኩ። እኔ በመሃል ምን እንደተፈጠረ አላውቅም። ልጁ እያማተበ ወደ ተቀመጠበት ሄደ እና ረጅም ሰዓት ሲያፈጥም ነበር እና ደስ ስላላለኝ በቃ እንሂድ ብዬ ይዣት ወጣው እና ወደ ሩም ይዣት ሄድኩ። ከዛ በጣም ስለሰከረች ደግፈኝና አስገባኝ ብላኝ ሰርድ ፍሎር ላይ መኪናዬን ቆልፌ ይዣት ወጣው። ልክ አልጋው ላይ እንደደረስን በጣም ተፈታተነችኝ። እዚህ ደርበ እናትክ የፈለከውን ብር ሰጣለሁ ምናምን እያለች ብር እያወጣች ትበትናለች። እኔ የተጎዳው ሰው ነኝ ምናምን ማታወራው ነገር የለም። ልጅቷ በጣም ነው ሰውነቷ ለሌላ ነገር የሚያውሰው የለበሰችው ልብስ ምናምን። ከዛ በጣም ስሜቴን እያሸነፈችው መጣችና አልጋ ላይ ይዛኝ ወደቀች። ያቡ እኔ ከስር ሆኜ ልክ ወደ ላይ ሳያት ያየሁትን ነገር ደግሜ እንኳን ማሰብ አልፈልግም። አይኗ ደም ነው የሚመስለው። ጥቁሩ ብሌድ የለም፣ ሙሉ ነጭ ነው። ድምጿ ምናምን ተቀያየረ። እያየኋት ሁሉ ነገሯ ተቀያየረ። በጣም ደንግጬ ልገፈትራት ስሞክር ጉልበት ከየት ላምጣ? ውሃ ሆንኩ። እጅና እጄን ይዛኝ የፈጣሪ ያለ ከሴት ልጅ እንደዚህ አይነት ጉልበት ይወጣል ብሎ ማሰብ አይታሰብም።
በጣም ስታገላት አንገቴን ነከሰችኝ፣ እጄንም በጥፍሯ ቦጫጨረችኝ። ፎቶውን እልክልሻለሁ። አንገቴንም እጄንም ጥብቅ አርጋ ያዘችኝ። ባለ በሌላ ኃይሌ ገፍትሪያት ወጣው። በዛ ሰዓት እንኳን ሰው ለመጣራት ማውራት እንኳን ከብዶኝ ብን ብዬ እየሮጥኩኝ ወደ መኪናው ሲሄድ ጥበቃው አይቶኝ መጣና ምን ሆነህ ነው? ልብስክ ደም በደም ሆኗል አለኝ። ነጭ የቦምባርሌን ቲሸርት ነበር ያረኩት፣ እንዳለ ደም በደም ሆኗል። አንገቴን በቢላ የተወጋው ነው የሚመስለው። እጄም እንደዛው በምላጭ የተተለተለ ነው የሚመስለው። ደንግጬ እየበረርኩ ወደ ቤት ሄድኩ። እንደዛው ፍጥጥ እንዳልኩኝ ነጋ። ጠዋት ሄጄ ሐኪም ቤት አንገቴን ተሰፋው። ከ2 ቀን ምናምን በኋላ ለራይዳ አመለከትኩ። ስልኩ ላይ ሲደወል ሌላ ሰው ነው። አስደውለኝ ብላኝ ነው፣ መንገድ ላይ አግኝቻት ነው አለ። እኔም ከሞት ተረፍኩልሻለሁ። ፎቶዎቹ ልኮልኛል፣ ግን ቪዲዮ ይወርድብኛል ብዬ ማጋራት አልቻልኩም። ደም ምናምን አይ ቲንክ አይ ዶንት ኖ ቲክቶክ እንደዛ ነው፣ ዩቲዩብ አይ ሃቭ ኖ አይዲያ፣ ግን ይወርዳል ብዬ ፖስት ማድረግ አልቻልኩም። ግን ብዙ ፎቶዎችን ልኮልኛል። የራይድ ሹፌሮች እንግዲህ ምን አይነት ጉድ እንደሚያጋጥማችሁ በየምሽቱ ማሰብ ራሱ ይከብዳል። ግን እሱ መንፈስ ናት ብሎ ነው የሚያስበው። እኔ ደግሞ ማስበው እሷ ራሷ መንፈስ ሳትሆን መንፈስ ግን የተጸናወታት ይመስለኛል። ሰይጣን ደካማ ልብ ካገኘ ከፍቶ ይገባል። እቺ ልጅ ደግሞ በብዙ ነገር ተጎድቻለሁ እያለችው ነበር። ሀዘን ላይ ናት፣ ጭንቀት ላይ ናት። ስለዚህ በዛ ላይ ደግሞ ስትጠጣበት ለሰይጣን የልቧ በር ወለል ብሎ ተከፈተለት ማለት አይደለም። አትጠጡ አይደለም፣ ነገር ግን ችግር ላይ ሆናችሁ መጠጥን እንደ መፍትሄ የምትወስዱ ከሆነ ለሰይጣን ምቹ በር ነው የምትከፍቱለት። ችግር ላይ ሆናችሁ ግን ወደ ፈጣሪያችሁ የምትጠጉ ከሆነ፣ ስለ ጭንቀታችሁ የምትጠሩት ከሆነ ምንም ጊዜ ቢፈጅም እንኳን ሌላ ነገር ውስጥ ሳትገቡ ፈጣሪያችሁ ያስተካክልላችኋል። በዛ ደካማነታችሁ ግን ሰይጣን ተጠቅሞ ካገኛችሁ ዳትሴት ተቆጣጠራችሁ ማለት ነው። ሰው ተጠንቀቁ ለማለት ነው። ረጃጅም ታሪኮችን ከዚህ በኋላ እዚሁ ዩቲዩብ ላይ ነው ፖስት ማደርግላችሁ። ፋሚሊ ሰብስክራይብ ማድረጋችሁ እንዳትረሱ፣ ምክንያቱም ፖስት ሳረግ ወዲያውኑ ኖቲፊኬሽን እንዲመጣላችሁ። እንደገና ታሪኮቻችሁን ማጋራት ቀጥሉ። ወዳችኋለሁ። ደህና ደሩ።